ሰላም የዩቲዩብ ቤተሰቦቼ እንግዲህ አቃለው ጠፍቼባችኋለሁ። ቲክቶክ ላይም እንግዲህ አያችሁኝ አላችሁ። እዛ ላይ ትንሽ ላስጨንቀው ብዬ ነው ቲክቶክ መንደር። እስቲ ምናልባት ቲክቶክ ላይ ማትመጡ ቤተሰቦቼ እዛ ላይ ካወሯቸው ሐሳቦች ጠቅለል ያረኩ አንዳንድ ሐሳቦች ላውራችሁ። እንግዲህ የዩቲዩብ ቻናል ከተከፈተ አሁን ቢያንስ 4 አመት ምናምን ሆኖታል ብዬ አስባለሁና ከ4 አመት በፊት የምታውቁኝ ሰዎች አሁን ያለው የሀገር ባህል ልብስ የሥራ ሁኔታ እንዴት ነው የሚለው ዲዛይን እያነሳን እናወራ። ዲዛይኑ ይታያችሁ አላቅም በደንብ በዛው እያነሳው አንዳንድ ሐሳቦችን እንድታዩት ነው። ለማንኛውም ዲዛይኑን እንግዲህ የተባልኩት ከዚህ ጥለት ላይ በ7 ሳንቲም ማክሲመም ከበዛ 8 ሳንቲም የተባልኩት እሱ እንድታውቁት ነው። ስለዚህ ግምት እናውጣለን ማለት ነው ከዚህ ላይ። እሺ እና እንዳልኳችሁ አሁን ያለው የሥራ ሁኔታ የሀገር ባህል ልብስ ሁኔታ እንዴት ነው ከዛሬ 4 አመት እና 5 አመት በፊት ከነበረው አንፃር እንዴት ነው የሚለውን በዛው እያወራን እንግዲህ ዲዛይናችን አነሳለን ማለት ነው። እንግዲህ እንደምታውቁት ከዚህ በፊት ዩቲዩብ ላይ ስጀምር ማሽን ጥልፍ ማሰልጠን ዲዛይንን ብቻ በአጠቃላይ ሀገር ባህል ልብስ ላይ ያሉትን ነገሮች ሳስረዳችሁ ብዙ ነገሮች አውርተናል። ስራ ውስጥ እንደዚህ ብትገቡ እንደዚህ አይነት ሲስተም ብትጠቀሙ ምናምን ብዬ የነገርኳችሁ ነገሮች አሉ። ብቻ ያኛው እንዳለ ሆኖ አሁን ላይ ባለው ሁኔታ እንዴት ነው መሰላችሁ? በጥልፍ ደረጃ በጣም ብዙ ለማጆች ወይ ደግሞ ስራ ውስጥ መግባት እንፈልጋለን የሚሉ ሰዎች እየመጡ ነው ያሉት እና ከዛ አንፃር ብዙ ጠላፊዎች በዝተዋል አሁን ባለው ሁኔታ ማለት ነውና ጠላፊዎች መብዛታቸው ደግሞ ምን ፈጠረ ካላችሁ ይሄ ተደራሽነት አሁን ለምሳሌ ስራ በቶሎ አለማግኘት ስራ ፈልገው አለማግኘት አሁን ቲክቶክ ኮሜንት ላይም ገብታችሁ ምናምን ብታዩ ብዙ ጥያቄዎች ይመጡብኛል። ስራ አለው የስራ አገናኝ ምናምን የሚሉ ጥያቄዎች ማለት ነው እና ይሄ የሚያሳየው ምንድነው ፍሰቱ በደንብ ጨምሯል ማለት ነው። አሁን አንድ ህንጻ ላይ ወጣችሁ ብታዩ ሽሮ ሜዳ አንድ ሙሉ ፍሎር ብዙ ጠላፊ ነው ያለው። ከዛ ውስጥ ደግሞ አብዛኛውን ስራ አጥ ነው ማለት በተስፋ የተቀመጠ ነውና አሁን ያለው የስራ ሁኔታ እንዴት ነው ካላችሁ አዲስ ለሚገቡ ሰዎች ስታንድ ባይ ካልሆኑ አስጊ ነው። ስታንድ ባይ እንዴት ነው ካላችሁ አሁን ለምሳሌ ማሽን ካለው ማሽን ብቻ ሳይሆን ስራ ውስጥ ለመግባት የሚንቀሳቀስበት የተወሰነ ካፒታል ወይም ደግሞ ስራ ውስጥ ያለ ሰው ማወቅ ብራዘር መንቱና ማነሳለሽ ሙሉ ከርቭ ነው የሚሆነው ራሱ ሹል ምናምን የለም ፊት ለፊት። እሺ ያው ለሰው ያነሰው ስለሆነ ነው በዛው ማወራው። አንዳንድ ሐሳቦችም ካለ ከሱ ጋር እናወራለን እንግዲህ እና እንዳልኳችሁ አሁን ባለው ሁኔታ የስራው ባህሪ አሁን ላይ ሲስተሙ ስለመግባት ዝግጁ የሆኑ ሰዎች ብቻ ወይም ደግሞ ሙያውን እንደሙያ ፈልገውት ወደውት የሚገቡ ሰዎች በትዕግስት ያለው ነገር ለማለፍም ማለት ስራ ማግኘት ማጣቱን እንችለው የሚቆዩ ከሆነ ይሆናል። በተለይ ደግሞ ገና ቲኔጀር ምናምን የሆኑ ልጆች ከሆኑ ቢያንስ ጊዜ ስላላቸው ነገሮችን በደንብ አይተው ወደ ሲስተሙ ለመግባት ይመቻቸዋል ብዬ አስባለሁ እና አንድ ይሄ ነው ስታንድ ባይ መሆን። ይሄ ስለ ስራው የሚያቅሰው ቢያንስ በዙሪያችሁ ቢኖር ይሄ ለምን አልኳችሁ መሰላችሁ? የስራው ሁኔታ ቀዝቅዟል። በፊት ላይ ሀገር ውስጥ በደንብ ይሰራ ነበር ስራ ኑሮም ስላልተወደደ ማለት ነው። አሁን ካለው ሁኔታ አንፃር ደግሞ ኑሮ ተወዷል ማለት አሁን ለምሳሌ እውነት እናንተ ንገሩኝ እስቲ በኮሜንት በዚህ ሰዓት ሀገር ውስጥ ያላችሁ ሰዎች 10 ሺህ ብር አውጥታችሁ የሀገር ባህል ልብስ ለመግዛት ፍቃደኛ ትሆናላችሁ? ለመሰላችሁ ይሄን ያልኳችሁ 10 ሺህ ብር እኮ ለሀገር ባህል ልብስ ትንሽ ብር ነው፣ ግን ካለው ሁኔታ አንፃር ኑሮ ስለከበደ 10 ሺህ ብር አውጥቶ ሰው መግዛት አይፈልግም። ይሄን ከማድረግ እንደዚህ አስቤዛ አልገዛበትም ወይ እንደዚህ አላረግም ነው የሚለው እና ለጥምቀት እሱንም ሰው ለጥምቀት ቢከራይ ነው የሚሻለው እንጂ ቢገዛ አይደለም። እና ከዛ ውጪ ሊሆን የሚችለው ለምንድን ነው? ፕሮግራም ሲኖርበት ለምሳሌ ክርስትናም ሊሆን ይችላል። ወሳኝ ፕሮግራሞች ሲኖሩበት ግዴታ ፕሮግራሞች ሲኖሩበት
ለማሰራት ይላል። ይሄንን እንትን አድርጓ ብራዘር ይሄ ምናምን ሁሉም ይገባል። እስኪ ዝም ብዬ እንዲሽ ብቻ ላድርጋት ይቅር። አይ እሷም ትግባ አስቡ 7 አድርጌው እሺ በ8 አድርገው አበቃሽ ያን እስቲ ብቻ በ8 እንዳልኩ ጥበብ እንደሚል ግን ወቅ እቺም ገብታ እቺም እንትን ብላ እሱም ያንሳል እኮ አሁን ለምሳሌ 7 ካልከኝ እዚህ ጋር ባረገው እንኳን ይኸው እዚህ ጋር ይኸው እዚህ ጋር እንድሽ ባረጋት ከዛ መስቀሏ እዚህ ጋር ትሆናለች በ7 ሆኖ አሁን እዚህ ጋር ለጭድር ተውኩል ያያ ከዚህ ጋር መራሰት ታረጋለህ 8 ሆነ ማለት እኔ ማለት ሰራለህ 8 ሆነ ማለት እቺ 0.5 ናት 7 ከዚህ ጀምሮ ነው አንተ ደግሞ በኋላ ተጨድር ልጅ ትነካት የለ 8 መጣ ማለት ነው አሁን ገባሻ ለዛ ነው ተውኩልሽ ያቺ ማለት እንደዚህ ወይ እንደወርቀ ዘባ ትሆናለች እሷ ስለዚህ ትከፍ የትኛዋ እቺ መስቀሏ መስቀሏማ ትግባ በቃ እሺ ያለውን ነገር እንትን ልበልሽ ነው እና እንዳልኳችሁ አሁን ባለው ሁኔታ ስራው ዲያስፖሮች ብቻ ነው እያሰራሉት እሱንም ቢሆን በፊት እንደሚባለው ያው የጎረፈ ምናምን አይደለም ስራው እንዴት ነበር መሰላችሁ የሚሆነው በፊት እኛ ጋር ሲበዛ ቢያንስ ስራው ላይ ቆየን ሰዎች ጋር ስራ ሲበዛ ለማን እንተርፋለን ለጀማሪዎች ምናምን ማለት ነው ጀማሪዎች ስራ የማግኘት አድቫንቴጅ ይኖራቸዋል ስለዚህ ጀማሪዎች ስራ አድቫንቴጅ ደግሞ በዚህ ካገኘው አሪፍ ነው ማለት ይሄ ቶሎ ለመልመድም ይችላሉ ማለት ነው ግን አሁን ባለው ሁኔታ እኛ ጋም እንደዚህ ከሆነ አዳዲስ ሰዎች ስራ ማያገኙበት ምክንያት በዛ ነው ማለት ነው ስለዚህ ምንድነው የተሻለው መፍትሄ ካላችሁ ቢቻል እንደዚህ እንትን የሚሉት ሰው ቢያገኙ እነዛ ሰዎች ማለት ነው የዚግዛጉን አላረግልሽማ ቀጣ ነው ቀጣ አላረግልሽ እንደዚህ አላረግልሽማ አርግልሽ ችግር የለው አላንቺ ሙድሽ ነው ስታይል በቃ እና ወሬ እየጠፋብኝ እኮ ነው ማለት እየጠየቅኩት ስለሆነ ማወራው እና የተጫበረ ወሬ ካወራባችሁ እንዳይደብራችሁ ያው ቤተሰብ ነን ብዬ ነው የምናወራው እንደ ቤተሰብ ነው ሁሌ እና ብዙዎቻችሁ ስልጠናም ስጠይቁኝ ምንም ስትሉኝ በዚህ ልክ ተዘጋጅታችሁ ቢሆን የተሻለ ነው የሚሆነው ለእናንተ ለራሳችሁ ማለት ነው ከዛ ውጪ ደግሞ ሌላ ምላችሁ ምንድነው ይሄንን ካወራን ዘንድ ይሄን ካመናችሁበትና ከገባችሁበት ምን ላይ በደንብ እንጠንከር ካላችሁ ደግሞ እንትን ላይ ጥልፍ በሚሰሩ ሰዓት ለባሾችም ልብስ እያወቁ ነው ሚንስ የተበላሸ ጥልፍ ከተጠለፈ የተጨማለቀ ጥልፍ ሲጠለፍ ምናምን እየለዩ ነው እና በጣም ጎበዝ ጠላፊዎች መሆን አለባችሁ ፐርፌክት የምትጠልፉ ጠላፊዎች ከሆናችሁ ስራ የማግኘት ፕሮባቢሊቲያችሁ አሪፍ ነው የሚሆነው ወይም ደግሞ አሪፍ ከስተመሮች የማግኘት አድቫንቴጃችሁ ቲክቶክ ላይ ምን ጀምሬ ነበረ ጠላፊዎች ማገናኘት የሚል ምናምን ሐሳብ ጀምሬ ነበር ያን ሐሳብ ሲጀምር ምንድነው አብዛኞቹ ስራው ላይ ያሉ ሰዎች የሚሉኝ እባክህ ጎበዝ ጠላፊ የሚችል ነው የሚሉኝ ለምንድነው ያ እንደዛ ያሉኝ ልክ ስጠይቃቸው ስራዎች እንችላለን ብለው ይመጡና ያበላሻሉ ከማበላሸት አልፎ ደግሞ ለምሳሌ ከስተመሮቻችን እኛም ብለው የሚመጡት ልብሱን አውቀውት ነው እና ልብሱን አውቀውት ስለሚመጡ ትንሽ እንከን ሲኖርበት ያውቁታል እና ከዛ አንፃር አሪፍ ጠላፊ ብለው ይጠይቁኛል ማለት ነው እና አብዛኞቹ ቅድም እንዳልኳችሁ እንጀራውን ብለው የሚገባዋል ለምሳሌ ጓደኞቻቸውን አይተው ከሌኮ ጥልፍ እየሰራ ነው ምናምን ነገር ሲባል ተነስተው ይገቡና ከዛ የተወሰነ ቺንት ይዛል ለምሳሌ ሙሌት መሙላት ሲጀምር ስራ ይጀምር ይመስለውና ቀጥታ ስራ ይጀምራል ከዛ ውጪ ራሱን ለማለማመድና ለማበርታት ምንም እድል አይሰጥም ያ ሰው ማለት ነው ስለዚህ ምን ይፈጠራል እንዳልኳችሁ ዘላለሙን ለምሳሌ ለው ጊዜ እንደዚህ እየጠለፈ ይኖርና ይሄ እንደዚህ እንትሮች የሚሰቃዩበት ምክንያት እነዚህ አሰሪዎች እንደዚህ አይነት ጠላፊዎች እየሄዱባቸው ነው ስለዚህ አሁን ባለው ሁኔታ ስራው ምን ይፈልጋል የተሻለ ጎበዝ ብትሆኑ ስራ የማግኘት ፕሮባቢሊቲያችሁ በጣም ሰፊ ነው ማለት ነው
ስለዚህ ስትመጡ ይህንንም ግምት ውስጥ ክተቱ፣ ጎበዝ ጠላፊ ለመሆን ማለት ነው። ይሄው ብራዘር ይቺ እንደዚህ ብቻ አፍ በቃ ይቺኛዋ ማለት ይቺ ናት። ማለቅ አይኖርበትም እና በሚለው ነው እሺን በኋላ ምናምን እንትን እንዳትል ደግሞ ዳይመንድ ከሰራ በኋላ ራሱ ዚግዛግ መስራት ይችላል። የትን ዚግዛግ ይሄንን ዳይመንድ አድርገው አንቺ ካላቃተሽ አንተ ያው በቃ ዳይመንድ አድርገው አንተ ዚግዛግ ሰር ቅርጾቹን ራስህ ስጥ። እቺን ፓርት ልትሰጥ ነበር። እቺ ፓርት ያው በቃ አሪፍ ናት። በቃ ሌላውን በእንትን ታመጣለህ። ስለዚህ እንዳልኳችሁ በዚህ ልክ ጎበዝ ብትሆኑ እኔ እንደውም ምን እላለሁ መሰላችሁ ብዙ ጊዜ ለመፖሰት ምንና አንዳንዴ እንደው እፈራለሁ እንትን እንዳይሉብኝ ይሄ አንተ ስለምትችል ነው ምናምን እንዳይባል አንድ ሰው ጊዜ ካለው ስራ ውስጥ ለመግባትም የገንዘቡ ሁኔታው የተመቻቸ ከሆነ ይቅርታ አድርጉልኝና ጨክኖ ጊዜ ወስዶ ማለት ነው ጥልፉን በደንብ ተለማምዶ ዲዛይኑንም ለመቻል ሞክሮ ምናምን ነገር ራሱን ወደ ሚዲያ ቢያወጣ ወይም ደግሞ ራሱን ወደ አደባባይ ቢያወጣ የተሻለ ነው ብዬ አስባለሁ። ስታንድ ባይ ነው። እኔ አሁን ለምሳሌ እንዴት መስራው ለምሳሌ አዳር ነው የምሰራው። አዳር በምሰራ ሰዓት ሁሉም ነገር አንድ ጥልፍ ሲመጣብኝ ክሮቹ ምን እንደሆኑ ዲዛይኑ እንዴት እንደሆነ ዲዛይኑን ራሴ አንስቼ ብቻ ሙሉ ፕሮሰሱን ጨርሼ የመስራት ችሎታው አለኝ። አሁን በዚህ ልክ ስታንድ ባይ ስትሆኑ ተፈላጊነታችሁም አሪፍ ነው የሚሆነው። ስለዚህ እኔ አንድ ሰው በዚህ ልክ የተዘጋጀ ቢሆን የተሻለ ነው ብዬ አስባለሁ። እንዲህ ብናደርገውስ ፋፋ አሪፍ እንዲሆንልሽ እንዲህ ብናደርገውስ ከዛ እንደምንም ይችላል አጠጋጋት ማለት አሁን እቺን ሳንቲም ወስጄ ዝም ብዬ ልሂድ ዝም ብዬ ወይስ አራት ላድርገው እኮ ማለት አሁን እቺን ሳንቲም እየወሰድኩ ከሄድኩ ዝም ብዬ እየሄድኩ እዛ ጋር ምን እንደሚመጣብኝ አላውቅም። ስለዚህ እኩል እንዲመጣ እቺኛም ከኋላ የሆነ ወሰድ አደርጋለሁ። እኔማ ዳይመንዷ እዚህ ጋር ብትመጣልኝ አሪፍ ነው። እቺን ረዘም ባረጋት ዳይመንዷ ሴንተር ላይ ብትመጣ እስቲ ቆይ እንደሚሆን አደርግና ወይ የኳሎ ልስራ መጀመሪያ ያው በዛውም ዲዛይን እየተማራችሁ ነው ብዬ አስባለሁ። ሳነሳም እያያችሁ ነው እንግዲህ ዲዛይነር ብትሆኑ በነገራችን ላይ አሁን በዚህ ስራ ብትችሉና ጎበዝ ብትሆኑ በጣም አዋጭው ስራ ቢኖር እሱ ነው። ምክንያቱም አንድ ብሎክ ውስጥ ለምሳሌ 50 ሰው ካለ 5 ዲዛይነር ቢኖር ልክ ነኝ ብራዘር እኮ። ስለዚህ አሁን በዚህ ሰዓት አንድ ሰው ዲዛይን ቢችል በጣም ተጠቃሚ ነው። ስለዚህ ዲዛይን ላይ ብታተኩሩ ብትችሉ ዲዛይን ደግሞ ያው እንትን አይፈህ አዎ በቃ እሱ ነው እንዴ እሱ እኮ ነው እንዴ። ስለዚህ ዲዛይኑንም ሳሳያችሁ በዛውም እንግዲህ ለእናንተ የተሻለ ነው ብዬ አስባለሁ። ያው ወጣ ገባው እንደቀጠለ ነው። ወጣ ገባ እያልኩ ነው ማወራችሁ። እንግዲህ ምን ላይ ነበር ያቆምነው? የተሻለ ጠላፊ ብትሆኑ ተመራጭ ነው። ልክ ነኝ ብራዘር። በዚህ ሰዓት አሁን ምን አልኳቸው? አሪፍ የሚሆንላችሁ የተለየ ጠላፊ የተሻለ ዩኒክ ጠላፊ ብትሆኑ አልኩ። ማለት ብዙ ጠላፊ ስላለ ይሄ በደንብ ጊዜ ካላችሁ አተኩራችሁ ጥልፉ ላይ እንትን ብላችሁ ጥልፍ አዋጭም ነው። እንደገና ደግሞ ብዙ እንትን የለም፣ ቀጥታ ወደ ስራ ነው የሚገቡት። እሱ ነው እና በሱ ላይ አተኩራችሁ ጎበዝ ጠላፊ ብትሆኑ ሞር በቃ ተፈላጊነታችሁ የተሻለ ይሆናል ማለት ነው። ስለዚህ እሱንም ብታስቡበት ጊዜ ካላችሁ ነው። ግን እንዳልኳችሁ እዚህ ስራ ላይ አሁንም እመኑ እንዴትም ማስቡብኝ እና ያገባኝም አሁን ላይ የተወሰነ እንኳን መንደርደር የሌለው ሰው አይጠቀምም ባይኔ። አሁን ለምሳሌ ከሚላኩልኝ ኢንቦክሶች መሃል የምር ባሳያችሁ ማለት ነው እንደዚህ ተማሪ ነኝ፣ ተመራቂ ነበርኩ፣ እንደዚህ ስራ አለኝ፣ እንደዚህ ነኝ እና አሁን ላይ እዚህ ስራ ላይ ገባውና ከዛ ሰዎች ግን አንድ ሰው ሊረዳኝ አይፈልግም እና በዛ ምክንያት በቃ ስራ ውስጥ በጣም እየተቸገርኩ ነው፣
ምን ትመክረኛለህ የሚሉ አይነት በቃ ቴክስቶች ማለት ነው። የሁሉንም ቢያንስ ማለት ያው ማሳይ ፕራይቬሲ እንዲሆን ነው እንጂ እነሱም ሲያዩ ትንሽ እንዳይሰማቸው ነው እንጂ ድንገት ዩቲዩብን ሲያዩት አሁን ላይ እንደዚህ አይነት እንትኖች ናቸው እየበዙብኝ ያሉት ማለት ነው። ስለዚህ ሁሉ ቴክስቶች በበዙበት መሃል እንደዚህ እንትን ማለት በጣም ጭራሽ በቃ የማይታሰብ ነገር ነው ማለት ነው። ምናልባት በዚህ ላይ እናንተ ሐሳብ አለን ምትሉም ከሆነ ሌላ የመወያያ መድረክ እናዘጋጃለን። እኔ ልንገራችሁ ነው ማለት ነው። እኔም በፊት ያለኝ አቅም እንደምታውቁት በዚህ ሁሉ አመት ማን ተጠቀመው ይባል ከኔ ይልቅ እናንተ ናችሁ ተጠቃሚ ሆናችሁት። የተጠቀምኩት እንዳለ ሆኖ ከኔ ይልቅ ተጠቃሚ ሆናችሁት እናንተ ናችሁ እና በተቻለኝ አቅም በግሌ ሰፖርት ለማድረግ እየሞከርኩ ነው። ስራው ላይ ገብታችሁ የራሳችሁን እንትን የምትሉበትን ሁኔታ ማለት ነው። ስለዚህ ሌላም ሰው እንደዚህ ቢረዳና መርዳት ቢችል እሰየው። ካልሆነ ግን ማስገደድ አይቻልም ማለት አንድ ሰው እንደዚህ እርዳ እንደዚህ እንትን በልምና ማለትም ብሎ ማስገደድ አይቻልም። ስለዚህ ሰው ይሄን ለማድረግ ፈቃደኛ ቢሆን ቢያንስ እኛም በተባበረ ክንድ ስራ ውስጥ ያለን ሰዎች ሰፖርት እያደረግናችሁ ትናረጋለን ማለት ነው። ያው ለምሳሌ አሁን ፋይናሊ ያመጣሁት ሐሳብ ምንድነው ለ6 ወር አፓረንት መስጠት። አፓረንት ሚንስ አሁን ለምሳሌ አንድ ተማሪ እኔ ጋር አስተምርና ለጎበዙ ተማሪ ምን እለዋለሁ 6 ወር እኔ ጋር ሆኖ ሲስተሙን እንዲለምድ ሲስተሙን ለምዶ እንዲወጣ ማለት በ6 ወር ውስጥ ማለት ነው። ሲስተሙ እንዴት ነው የስራ ሁኔታ በቃ መውጫ መግቢያ ከሆነ ለምሳሌ ትራንስፖርትም ላይ ምንም ከኔ ያገኘ ለሻይም ለውጭ ገቢም ብቻ ዞሮ ዞሮ ለሱ እየሰጠሁት ምንድነው ግን ያ አድቫንቴጁ ዋናው እኔ ጋር እንዲሰራ ሳይሆን በእኔ አማካኝነት በእኔ ድልድይ አድርጎ ሌሎችን እንዲተዋወቅ ስራ ውስጥ የሚገባበት ሁኔታ እንዲያመቻች ነው አድቫንቴጅ የምሰጠው ማለት ነው። ስለዚህ ከዚህ ውጪ ምንም ላደርግ አልችልም። ይሄንን በስንት መከራ ያመጣሁት በቃ ሐሳብ ነው ምን ላድርግ ብዬ ሲጨነቅ ማለት ነው። እና ሌላ ደግሞ እስቲ ምላችሁ ሐሳብ ምንድነው ያው እንዳልኳችሁ እየሰራው ነው ማወራው ሐሳብ ይወጣ ገባ ሊል ይችላል። ያ ባህሪን ስለምታውቁት ያለዛ ነው ራሁኝ ማወራው ማለት ነው። እና ዩቲዩብ ላይ ደግሞ እስቲ ላይቭም ገብቼ አላቅም ብቻ ዩቲዩብ ላይ እንዳልኳችሁ ከጠፈቁኝ እንዳልኳችሁ ያው በዋነኝነት እኔ ስከፍተው ዩቲዩብን ሞኔታይዝ ሆኖ ገንዘብ ማግኘቱ ላይ ምናምን ነገር ሳይሆን ትኩረቴ ያው ያለውን የሚያጅል ያለውን ሙያ ሼር ለማድረግ በሚል ስለሆነ ያን ያክል ትኩረት አድርጌበት አላቅም። ዩቲዩብ ራሱ ሳይታዘበኝ አይቀርም እዛ ዩቲዩብ ላይ እንዳያየኝ እንጂ ሰው ልኮብኝ ያው ተደራሽነቱ ምንም ያ የተሻለ ቪዲዮ ለመቅረጽ ምናምን ቀላል ነው እዛ ላይ ለዛ ነው። እሺ እንደዚህ አሳብርኳት አሁን እንደዚህ ኩል አደረኳት አይሻል እንዲህ ብትጣመም ይሄ ግራፕ አየው ከተቀናራቢ ነው። እዚህ ጋር ሲሆን ግን አይመጣም። እዚህ ጋር ግን እዛ ይለጠፋል። ቅራልሽ ነገር አለ። ሌላው ይሄ ምናምን መስመር ያው ማለት እቺ መስመር ናት ብዬ እቺን ሰራት መቼም ይሄን ደብል አላደርግልም። ይሄን ደብል ካረኩልኝ ቶ ብለ እንደባለፈው እንትን እንዳትል እየሰራ እንትን ያልከኝ እንዳትል ሌላው ደግሞ ምንድነው ዩቲዩብ ላይ ስላላችሁ ነው እነዚህኞቹ ቤተሰቦች ለዛ ነው ይሄ ያው የማዳም ቅመሞች ትጠይቁኛላችሁ ኦንላይን ምናምን ነገር ብላችሁ ያው ይገባኛል። እዚህ መታችሁ ቀጥታ ወደ ስራ ለመግባት መፈለግ ምናምኖች ናቸው። ግን ስራው በኦንላይን እንኳን በኦንላይን ማለት ማሽን በቃ ሊኖራችሁ ይገባል ነው። አጠቃላይ ኦንላይን ሰጣለሁ እኮ ግን እጃችሁ ላይ ማሽን ከሌለ ደግሞ አይሆንም። እጃችሁ ላይ ማሽን ቢኖር ቢያንስ እያየች ተናመዳለች። ከዚህ በፊትም ከአሜሪካም ከእንግሊዝ ምናምን የጠየቁኝ ሰዎች አሉ ማሽኑን እንደመግዛት ብለው እስካሁን እንግዲህ እንደውም የጥልፍ አንድ ካምፓኒ አለ እንግሊዝ ሀገር እንደውም እዛ ሀገር ያላችሁ ሰዎች እንደውም የምታገኙ ከሆነ እንደምትጠይቁኝ እስቲ ሞክሩ። ለእናንተ ቀርባችሁ ነው ብዬ አስባለሁ። እኔ እዛ ድረስ ከመመጣ እንሻል የቀዩዋ ወርቀ ዘቡ ማህሏንም ትሰሪያታለሽ ብዬ ነው። ቀዩዋ ማህል ያለች እቺ ወርቀ ዘብ ይሄናው ፍሬ ከሰራውል እንደዚህ እዚህ ስራ ላይ ምንድነው ሌላ የምትቸገሩት ነገር ሰው አገኛለሁ ብላችሁ እንዳታስቡ። ቅድም ብያችኋለሁ። በእርግጥ ይሄን ነገር
ማለት ከምታስቡት በላይ ነው። ከምታስቡት በላይ የእውነቴን ነው። ይሄ እንደዚህ ነው እንደ አይነት ሁላ እስከምትሉ ድረስ ማለት ነው። እና እሱንም ተዘጋጁበት። ዲዛይንን እንግዲህ አይታችሁታል፣ ጨርሻለሁ። እንግዲህ በዚህ መሰረት 8 ሳንቲም አውጥተነዋል። ጥያቄም ሐሳብም ካላችሁ እንግዲህ በሂደት እያየን የምናወራ ይሆናል። ስልጠና በደንብ ሞር ከፈለጋችሁ ቲክቶክ ላይ ባጭር እያደረኩ ፖስት ቻለው እዛ ላይ እየገባችሁ እዚህ እንግዲህ ሩቢ ሚዲያ ላይ እንግዲህ ከዚህ በኋላ ልለቅ የምችለው ያው ስልጠናው ምናምን ብቻ ሳይሆን እንደዚህ ሐሳቦች ማውራት ምናምን ነው። ይህ ስልጠናው ከዚህ በፊትም ብዙ ለቅቅ ያለው እንግዲህ እሱ ላይ ያያችሁ እንትን በሉ። ለዛሬ እንግዲህ ይሄ በቃናል። ይመቻችሁ። ቴንኪው